ሰላም ውዴናን የኢንተርቴይንመንት ቤተሰብ እንዴት ናችሁልኝ? ዛሬም አዳዲስ ቪዲዮዎች ይዤላችኋለሁ። እነሱ ቪዲዮዎች አብረን ሪቪው እናደርጋለን። ወደ ቪዲዮ ተጋበዙልኝ። እስቲ የሆነ ዜና አለች፣ እሷን አብረን እንስማ። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉትም። ይህን ደግሞ ቤተሰቦቹ ለአስናቀ ግን እኔ ገረመኝ፣ እንዴት እስካሁን ዝም አሉ? ምን አሁን አዲስ ነገር ምን ተገኘ? እና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳ በማለት የሐዘኑን ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነፃነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነፃነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነፃነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አለ ግን የምለው እኔ አሁን የመጡበት ምክንያት እኔ አልገባኝም፣ ሊረዳኝም አልቻለም። ግን ሰው ከሞተ ኋላ እንደዚህ የመጣ ማብጠልጠል ምናምን ጥሩ አይመስለኝም። መጀመሪያ በሞተበት ሰዓት ምን መስራት አልፈለኩም። አሁንም እስቲ ምንድነው እርሱ ብዬ ነው ለመስራት ሞከርኩ፣ ለእናንተም ተደራሽ ለማድረግ። እስቲ በዚህ ላይ ደግሞ የሐሳቡ የእህቱ ደግሞ ቀርባ በእህቱ አፍ የሚወጣው ከእህቱ አንደበት የሚወጣው እስቲ አብረን እንስማው። እሱ አልገባኝም። ባለቤቱና ልጆቹ ነጽ ወደ ህንድ ሊሄድ ሲል መጥተው ነበረ አሁን እና ሚስቱ አሜሪካዊት ነች።
አዎ የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታሞ የሚል ነገር አልነበረም አልነበረም። እኔ ስጠይቀው አብሬ ሊዳ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ። አዎ እዚህ ነበረች፣ እኛ እዛ ሆነን ማለት ነው። የሚገርም ነገር በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው፣ እኔና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽኝ ነው? እሷ እንደዛ ነች የምትል የነበረው። ከዛ በቃ እናደዳለን አልነገርንም። በጣም እንዴ ምን አይነት ህይወት ውስጥ ነው የገባኸው ነው ያልኩት። እኔ ምን አይነት ህይወት ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አንተ እንደዛ በብድር ውስጥ ሆነ እያወቅ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል ምናምን እያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር። የመጡበትን ብር ይጠይቁኛል ማለት ምን ማለት ነው? ሚሚ እነሱ ቀድመው ነው የቆረጡት ቲኬቱን ማለት ነው። እሺ ማን ይቆረጣላቸው? ራሳቸው ቆርጠው እናትና ልጆች መጡ። አዎ እሺ መጡ። ከእንደገና ብሩንም አሁን ገና መጣን በቃ ራሳችን መጣን አሉት ማለት ነው። እየመጣን እየቆረጥን ነው አርገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው። በቃ የራሷ ጉዳይም ቸገረ ካለ ታለች ትምጣ ብትመጣ ትምጣ ምን አስጨነቀ እንደው ልጆችን በዛው ታያለ አልኩት ማለት ነው። ከዛ መጣች። እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም እንደዚህ ያለን እንደዚህ ሆነን ቤቢን ምን አለው አስናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው ነው የሆነ እንደ አብረውን ያደጉት ዘመድነን ወንድምነኛ አናቀም ብዙም በዚህ ጉዳይ ላይ ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን ነው የሚተያዩት። ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደው አንሳ አውራ አንድ ቀን እንደው መጣለው ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል እኛ እንዳቀማችን እየኖርን ነው እዚህ ምናምን ብየዋለሁ። እዛ ህንድ ሆናችሁ? እዛ ህንድ ሆነን ግን በብዛት የምትለው የነበረው ያን ነው። ምክንያቱም አልፈልግህም መጽሐፍህን እና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ የነገረኝ ያኔ ነው። አሁን ምንድነው የሚባለው? ከምር ነው ይሄ የሆነ ብቻ እውነታውን ፈጣሪና እሱ ነው የሚያውቁ። እስቲ ሌላም ቪዲዮ አለ የኢቢኤስ ሚሚና አሁን ያለችው ሚሚ ተለያዩብኝ። ኢቢኤስ ላይ እጅግ መልካም ሴት መሆኗን መታመሟን በችግር ውስጥ መሆኗን መልካም ሚስት እንደሆነች ስትገልጪ ነበር። ተሳስቻለሁ ወይስ ተሳሳትኩ ብላለች? ልክ ነህ። ምን መሰለህ ኢቢኤስ ላይ ስንቀርብ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ያለኝ። እውነት ለመናገር በኋላ ሳይው ደስ ነው ያለኝ። ትልቅ ዋጋ እንደከፈልኩ ነው የሚሰማኝ። ግን እውነቱ ያ አይደለም። እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው። መልሱ ለነሱ ነው። እኔና እነሱ እንተዋወቃለን። አንቺና ሚስትየውም እናትየውም እንተዋወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን ይችን 3 አመት 4 አመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናውቃለን። እኔ አውቃለሁ እሷም ታውቃለች። እውነተኛ ሰው ከሆነች ይሄንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም ከሚስቱም እናት ጋር እያልሽ ነው ያለሽው? አዎ ከሚስቱ እናት ጋር አሁን 4 አመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አእምሮ ይጽፋል ይገጥማል ምናምን
የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርምህ ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል። ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ነው ያደረጉት ልጁን ማለት ነው። ቤቱ እንዳይቀመጥ ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደንብ ሳይነግረኝ ለምን ሄደ እዛ አረፋት ነው አሜሪካ እዛም ድረስ እኮ ነገር ይመጣል አለ። እንደዚህ ብሎ እዛም ድረስ ነገር ይመጣል። ወይኔ የሆነ ምን አንዳንድ ጊዜ እውነታውን በእርግጥ እሱና እግዚአብሔር ነው የሚያውቁት ያለው አሁንም እሱና እግዚአብሔር ነው የሚያውቁት። እቺ ነገር አሁን የመጣችባት ኬዝ እቺን ወሬ የተነሳችባት ምላት ኬዝ ያቺ ጎፈንድሚ የተሰበሰበችው $90,000 ናት ያስባል። እንደ ሐሳብ ነው የናንተ ሐሳብ ሌላ አላቀም። ግን እንደኔ ሐሳብ $90,000 ተሰብስቦለት ነበር። ያቺ ነገር ሊሆንም ይችላል ላይሆንም ይችላል። እውነታው እግዚአብሔር ይፍረደው። እኛ ምንም ነገር ማለት አንፈልግም። የሰማችሁ ሐሳብ ካለ ኮሜንት ላይ የጻፋችሁ አሳውቁኝ። እንግዲያውስ እኛ ወደ ሌላ ሐሳባችን እንግባ። ሌሎችም እስቲ ያዝናናችኋል ብያችሁ አሰብኳቸው ቀልዶች አሉ። እስቲ አብረን ደግሞ እንያቸው። ሚስት ለራት ክሽን ያለ ጣፋጭ አትክልት ሾርባ ሰርታ ለባሏ ታቀርባለች። ባል በጣም ይጣፍጣል። ለመሆኑ አትክልቱን ከየት ነው የገዛሽው? ሚስት ከመላኩ ሱቅ ነው የገዛሁት። ባል አፍ ውስጥ የነበረውን ሾርባ እየተፋቱ ምን ነካሽ? መላኩ ስንት ጊዜ ጥላቴ መሆኑን እያወቅሽ እንዴት ከሱ ትገዣለሽ? መርዝ ጨምሮበት ቢሆንስ? የዚህን ያክል እንኳን አይጨክንብኝ እኮ ነው። ግን ለምን መርዝ ጨመር አለመጨመሩን በውሻችን ችሎ ላይ አናረጋግጥም። ችሎ ብላ ትጣራና ከአትክልት ሾርባው ትንሽ ሰታ ታበለዋለች። ችሎም ሾርባውን ጠጥቶ ምንም ሳይሆን ወጣ። ሚስት አየህ አትክልቱ በመርዝ የተበከለ አይደለም። ባል ጥሩ በቃ ራታችንን መብላት እንቀጥልና መብላታቸውን ይቀጥላሉ። ትንሽ ቆይቶ ሰራተኛቸው የየዋን እያቀለጠች ትመጣለች። ሚስት ምን ሆነሽ ነው የምትነፋረቀው ደግሞ? ሰራተኛ ችሎ ሞተ እትዬ ችሎ ሞተብን እኮ ችሎ ሞተ ብላ እያለቃቀሰች ተመልሳ ወደ ኪችን ትጓዛለች። አሁን ጉዳችን እንሰማለን። ነግሬሽ ነበር እኮ ምግቡ ተመርዟል። በቃ መሞታችን ነው። ከመሞታችን በፊት ግን ሳልነግርሽ ልቀር የሚቆጨኝ አንድ ኑዛዜ አለኝ። እያለቀሰች ሚስት ምንድነው እሱ? አንቺ ቤት በማትኖሪበት ጊዜ ከሰራተኛችን ጋር ከደብሪቱ ጋር ማለቴ ነው አንሶላ እንጋፈፍ ነበር። ሚስት እኔም ሳልነግር ብቀር የሚጸጽተኝ ኑዛዜ አለኝ። ምን? 3ቱም ልጆቻችን ካንተ ሳይሆን ከዘበኛችን ማስረሻ ነው የተወለዱት። ሚስት ይህን እንደተናገረች ዘበኛቸው ማስረሻ ሳሎን ቤቱን ብርግድ አድርጎ ይገባና ጌቶች ችሎን በመኪና የገጨው ሰውዬ እኮ ካሳውን እከፍላለሁ አለ። አላለም። እንዳንተ አይነት ሚስት ይብዛ። አቻላቸው ባይዘ አልተሽናነፉም። እሷ ግን 3-1 ቀጣ 3-0 ወይኔ ውርደት። እሺ ሌላስ? Okay guys, who are you guys? And possible, impossible, introduction, production, and English talk, talk the language, talk the language, don't talk the language, oh grandma, say don't talk, say talk. Talk. Oh my God, my grandmother. Okay, now guys. Today, come back from me and grandmother. Listen, please, my talk. What is mintrik? No, what is mintrik? No, grandma. What is mintrik? Your language. Yo, grandma. What is mintrik? Oh God.
ያልሽውን አረችሽ። ኦኬ ባይ ሶሪ ጋይስ እንደዚህ ነው ማለት ግን ሴትዮዋ ምን አረገችሽ?